السلام عليكم ورحمة الله وبركاته. أحبابي في الله، أهلا وسهلا. لايك سبسكرايب شير በማድረግ አበረታቱኝ ነው እንማማር የአቂዳ ኪታቦችን እንማማር ማለት ነው። ዛሬ ይዤ የመጣሁት እንግዲህ ኡሱሉ ሰላሳ ነው። ክፍል 1 ነው የምንጀምረው ማለት ነው። الأصول الثلاثة وأدلتها الأصول الثلاثة وأدلتها ሶስቱ መሰረታዊ ነገሮች የሰው ልጆች ሊያውቋቸው የሚገባ ሶስቱ መሰረታዊ ነገሮች ማለት ነው የኪታቡ ርዕስ። ይህን ኪታብ እንግዲህ ያዘጋጁት አልኢማም ዳዕወት ሼክ መሐመድ ቢን አብዱል ወሃብ ቢን ሱለይማን አተሚሚ ናቸው ረሂመሁላህ አላህ ይዘንላቸውና። ስማቸው መሐመድ ይባላል። የአባታቸው ስም ደግሞ አብዱል ወሃብ ይባላል። አያታቸው ስም ደግሞ ሱለይማን ቢን ሱለይማን ይባላል። ቅድማታቸው ደግሞ አተሚሚ ይባላል ማለት ነው። ይሄ ሼክ እነዚህ የአቂዳ ኪታቦችን ሲያዘጋጅ ያው ልክ እንደተናገሩት ረሱል ሰለላሁ ዐለይሂ ወሰለም አላህ ሱብሃነሁ ወተዓላ በየመቶ ዓመቱ ዲን ያኔ አቂዳ እንዳይጠፋ እስልምና እንዳይጠፋ ደጋግ ባሮች አሉት አላህ እሳቸውን ዲን ጠባቂ አድርጎ ይልካቸዋል። ከኔ በኋላ ደግሞ ነብይ የለም ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ተማም ቢስሚላህ ተገልብጬ ነበር እና እንግዲህ ሼክ መሐመድ ቢን አብዱል ወሃብም በመካ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ብዙ ሽርክ ቢድዓ እንዲሁም ደግሞ ብዙ ኹራፋ በመካ ውስጥ በተፈጠረ ሰዓት እንደዚህ የአቂዳ ኪታቦችን አዘጋጅተውልና ማለት ነው። ከቁርአንና ከሐዲስ እያደረጉ ያኔው ብዙ የሚጠላቸው ሰው አለ፣ ብዙ ደግሞ የሚወዳቸው ሰው አለ ማለት ነው። የሰው መውደድ መጥላት ያ ምንም አይደለም። ያው አላህ ስራቸውን ይቀበላቸው፣ ኸይር ስራቸውን ይቀበላቸው፣ አላህ ይወደዳቸውና ማለት ነው። ሼኹ ሲጀምሩ ቢስሚላህ አሉ። ቢስሚላህ በአላህ ስም አርረህማን እጅግ በጣም አዛኝ በሆነው እጅግ በጣም ሩህሩህ፣ አርረህማን እጅግ በጣም ሩህሩህ፣ አርረሂም እጅግ በጣም አዛኝ በሆነው ማለት ነው። ቢስሚላህ ያኒ በረካ መፈለግ ነው። አርረህማን ያኒ እዝነቱን ለፈለገው የሚሰጥ ማለት ነው። አርረሂም እዝነቱን ደግሞ ለሁሉም የሚሰጥ ማለት ነው። አልዕልሙ የመጀመሪያው አልዕልሙ ማወቅ ነው አሉ። ኢዕላም እወቅ አሉ ሼኹ ሲጀምሩ። ኢዕላም እወቅ ረሂመከላህ አላህ ይዘንልህና እነሁ ነገሩ የጂቡ ግድ ነው አለይና በኛ ላይ ተዓለሙ ማወቁ አርባኢ መሳኢለ አራት ነገሮችን ማወቅ በኛ ላይ ግድ ነው አሉ። አልዑላ የመጀመሪያው አልዕልሙ ማወቅ ነው። አልዕልሙ ማወቅ ነው። ወሁወ እሱ ማዕሪፈቱላህ ጌታህን ማወቅ ነው፣ አላህን ማወቅ ነው አሉ። ወማዕሪፈቱ ነቢይሁ ከዛም ከአላህን ከማወቅ በለጥቆ ማለት ነው ነቢይ ማወቅ ነው። ወማዕሪፈቱ ነቢይ ማወቅ ነው። ወማዕሪፈቱ ዲነል ኢስላም ከዛም ዲነል ኢስላምን ማወቅ ነው። ቢልአዲላ በማስረጃ ማለት ነው፣ በማስረጃ ማወቅ ነው። እነዚህ እንግዲህ የቀብር ጥያቄዎች ናቸው ማለት ነው። ያኒ አልኡሱሉ ሰላሳ ማለት ሶስቱ የቀብር ጥያቄዎች እንደማለት ነው ማለት ነው። ኦኬ አሳኒየቱ ሁለተኛው አልአመሉ ቢሂ ባወቀው ነገር ደግሞ መስራት ነው። አልአመሉ ቢሂ ባወቅነው ነገር ደግሞ ልንሰራ ግድ ነው ማለት ነው። አሳሊሰቱ ሶስተኛው ዳዕወቱ ኢለይ ከዛ አወቅን አሁን እዚህ ማወቅ ነው ብለናል። አላህን ማወቅ፣ ነብይን ማወቅ፣ ዲነል እስላምን ማወቅ በማስረጃ ብለናል። አሁን ከዚህ አሳኒየቱ ያኒ አልአመሉ ቢሂና ባወቅነው ነገር ላይ መስራት። አሳሊሰቱ ዳዕወቱ ኢለይ ከዛ ዳዕዋ ማድረግ። አርዋቢያቱ ያኒ አራተኛው አሶብሩ አለል አዛፊያ ሶብር ማድረግ ነው። አለል አዛፊ በሚደርስብን መከራ ጭንቀት፣ ለምሳሌ ዳዕዋ በምናደርግ ሰዓት አንድ ሰው ዲነል እስላምን ለማስተዋወቅ እንዳሁን ዲነል እስላም ዳዕዋ እያደረገ ችግር ዞለፋ ምናምን ሊደርስበት ይችላል። መመታት ራሱ ሊደርስበት፣ በዛ ላይ ሶብር ማድረግ ነው። አይ ብሎ ያንን ነገር የሚያደርገውን ዳዕዋ መተው የለበትም ማለት ነው። በዛ ላይ ሶብር ማድረግ ነው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ነብይ ከመሆናቸው በፊት እውነተኛው
በቃ ታማኙ እየተባሉ ነበር የሚጠሩት። ያ ግን ተውሂድን ይዘው ሲመጡ ግን ደጋሚ እብድ ምናምን ተባሉና ስለዛ ደግሞ ሶብር ማድረግ ግድ ነው አሉ ሼኹ። ለዚህም ማስረጃ ወደሊሉ ማስረጃ ነው ቀውሉሁ ንግግሩ ነው ተዓላ ያ አላህ ቢስሚላህ አርረሕማን አርረሒም ቢስሚላህ በአላህ ስም አርረሕማን እጅግ በጣም አዛኝ በሆነው አርረሕማን እጅግ በጣም ርህሩህ በሆነው አርረሒም እጅግ በጣም አዛኝ በሆነው አላህ ስም እጀምራለሁ። ወልአስሪ አላህ ሱብሓነሁ ወተዓላ እይማለ ነው ማለት ነው። ወልአስሪ በጊዜያት እምላለሁ አላላህ ያኔ በአስር ጊዜ እምላለሁ የሚሉ ዑለማዎች አሉ። ግን ብዙ ዑለማዎች በጊዜያት እምላለሁ የሚለውን ነው በጊዜ የሚጠቀሙት ማለት ነው። ኢነል ኢንሳነ የሰው ልጆች ለፊ ኹስር ከሰራ ውስጥ ናቸው። ኢለለዚነ እነዚያ አመኑ ያመኑ ሲቀሩ ወአሚሉ ሷሊሃቲ አምነውም ደግሞ መልካም ስራን የሰሩ ሲቀሩ ወተዋሰው ከዛ ደግሞ አደረ ተባባሉ بالحق በሐቅ ላይ አደረ ተባባሉ ወተዋሰው አሁንም አደረ ተባባሉ በሶብር ላይ አደረ ተባባሉ ሲቀሩ የሰው ልጆች በሙሉ ከሰራ ውስጥ ናቸው አላህ ሱብሃነሁ ወተዓላ። አላህ ነጃህ ከሚወጡት ያደርገን ማለት ነው። ቃለ ሻፊዒዩ አለ ረሂመሁላህ ተዓላ አላህ ይዘንለትና ለውማ አንዘለላህ አላህ ባያወርድ ኖሮ ሁጀተን ማስረጃ ማንን ወለ አስር የምትለውን ሱራ ባያወርድ ኖሮ አሉ ሻፊዒ ማለት ነው። አላ ኸልቂሂ በፍጥረታቱ ላይ ኢላ ሀዚህ ሱራ ይቺ ወለ አስር የምትለው ሱራ ብቻ ለከፈቱሁም ተበቃቸው ነበር። ለውማ አንዘለላህ አላህ ባያወርድ ኖሮ ሁጀትን ማስረጃ ሌላ ማስረጃ አላ ኸልቂሂ በፍጥረታቱ ላይ ማለት ነው። ኢላ ሀዚህ ሱራ ይቺ ሱራ ብቻ ወለ አስር የምትለው ሱራ ብቻ ለከፈቱሁም ተበቃቸው ነበር አሉ ማለት ነው። وقال البخاري من على وقال بخاري على رحمه الله تعالى لا يزن لنا بابو على مقبيا ولا العلم ما وقنا قبل القول كنقرم بفيت والعمل كسران بفيت كنقرم بفيت كسران بفيت العلم أوقات يقدمال አለው ቡኻሪ ማለት ነው። ረሂመሁላህ ለኸይር ስራቸውን ይደድላቸው። ለዚህ ማስረጃ ወደሊሉ ማስረጃው ነው ቀውሉሁ ተዓላ ከፍ ያለ ንግግር ነው። ፈዕለም እወቅ አነሁ ነገሩ አነሁ እሱ ላ የለም ኢላሃ አምላክ የለም ኢለላህ ካላ በስተቀር በሐቅ የሚመለክ አምላክ የለም። واستغفر استغفار أدرك لذنبك لوانجلك استغفار أدرك فبدع جمر بالعلم بأوقات جمر قبل القول كنقرن بفيت والعمل كسران بفيت በእውቀት ጀመረ። ኢንሻአላህ ክፍል 2 ደግሞ በሌላ ቪዲዮ እንገናኛለን። ስህተት ካለ እረሙኝ እና እንማማር አበረታቱኝ። እንበረታታ እላለሁ። በተረፈ ለእንትን አስተያየታችሁን እፈልጋለሁ። ላይክ፣ ሰብስክራይብ፣ ሼር አድርጉ። እሺ ሽክራን ጀዛኩሙላህ ኸይራን። አመሰግናለሁኝ። አበረታቱኝ እላለሁ። እሺ